ሰላም እንደነስልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ይህ የክፋ ቴሌቪዥን ነው። ከክፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። የ2018 የትምህርት ዘመን የመማር ማስተማር ስራን በተያዘለት ጊዜ በማስጀመር እያካሄደ መሆኑን በቦንጋ ከተማ የሚገኘው ብርሃን አንደኛ ደረጃ ትምህርት ቤት ገለጸ። ተማሪዎችም በተቀመጠለት የጊዜ ሰሌዳ መሰረት ትምህርት መጀመሩ ብክነትን ከማስቀረትም በተጨማሪ ተገቢውን ዕውቀት እንዲጨብጡ የሚያግዝ መሆኑ ተናግረዋል። ታምራት ኃይሌ ያዘጋጀውን ምህረት ማሞ እንደሚከተሉት ታቀርባለች። ከቅርብ ዓመታት ወዲህ የትምህርት ስብራትን ለመጠገን መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። አንዱ የትምህርት ብክነትን ለመቀነስ በተቀመጠው ጊዜ ሰሌዳ መሰረት መጀመር ሲሆን ይህም የትምህርት ጊዜያት እንዳይባክኑ ከማድረግም በላይ ተማሪዎች ተገቢውን ዕውቀት እንዲጨብጡ ይረዳቸዋልም። በተቀመጠው ጊዜ መሰረት ትምህርት ከጀመሩት ትምህርት ቤቶች መካከል አንዱ በቦንጋ ከተማ የሚገኘው የብርሃን አንደኛ ደረጃ ትምህርት ቤት ሲሆን የትምህርት ቤቱ ርዕሰ መምህር አገኘሁ ተፈሪ በ2018 ዓመተ ምህረት የመማር ማስተማር ስራ ከመጀመሩ በፊት የመማር ማስተማር ስራዎችን ማሳለጥ የሚችሉ ስራዎች ሲሰሩ እንደነበረ አውስተው በትምህርት ዘመኑ 653 ተማሪዎች የተመዘገቡ ሲሆን ሁሉም ተማሪዎች በተቀመጠው ጊዜ ሰሌዳ መሰረት ትምህርታቸውን እየተከታተሉ መሆናቸውንም ተናግረዋል። የተማሪዎችና የመምህራን ቁጥር ከአምናው ጋር ሲነጻጸር በዘንድሮ የትምህርት ዘመን መጨመር መቻላቸውንም ጠቁመዋል። እንግዲህ በብርሃን ትምህርት ቤት በክረምት ወራት የዝግጅት ምዕራፍ አለ። የዘመኑን ትምህርት ከመጀመራችን በፊት ለዛ የቅድመ ዝግጅት ስራ በክረምቱ ወቅት ስንሰራ ቆይተናል። መማሪያ ክፍሎችን የማሳመር የተሰባበሩ የተማሪ መቀመጫዎችን የመጠገን የጎደሉትን ገዝቶ ማሟላት ስራዎች ሲሰሩ ቆይተዋል። ከዚህ ከዝግጅት ምዕራፉ ቀጥሎ የነበረው ተማሪ ምዝገባ ነው። የትምህርት ሚኒስቴር ባስቀመጠው ካሌንደር መሰረት ከነሐሴ 19 ጀምሮ የተማሪዎች ምዝገባ አካሂደን በዘመኑ እንግዲህ ለትምህርት ለመማር የተመዘገቡ ተማሪዎች በሁሉም የክፍል ደረጃ ያሉት ከ1 እስከ 8 349 ወንድና 304 ሴት በጥቅሉ 653 ተማሪዎች በዘመኑ ለመማር ተመዝግበዋል እና በተቀመጠው ካሌንደር መሰረት ከመስከረም 5 ጀምሮ የመማር ማስተማር ስራውን በመጀመር በአሁኑ ወቅት በጣም በተሟሟቀ ሁኔታ ሁሉም ተማሪዎች በትምህርት ገበታ ተገኝተው የመማር ማስተማር ስራውን እያካሄድን ያለ ነው። ከአምናው ጋር ሲነጻጸር የተማሪው ቁጥር ከ62 ያህሉ በጭማሪ ታይቷል። መምህራንም አምና ከነበሩት 16 ነው፣ ዘንድሮ 18 ነን። ያው ክፍል ስለጨመርን መምህራንንም መጨመር አስፈላጊ ስለሆነ ያንን አድርገናል። በሁለቱም በኩል የፐርሰንቱ የመጨመር ሁኔታ ነው የታየው። በመማር ማስተማር ሂደት ውስጥም የመማሪያ መጽሐፍት እጥረት ማጋጠሙን የጠቀሙት ርዕሰ መምህሩም ችግሮችን ለማቃለል እንዲቻል ሶፍት ኮፒዎችን በማዘጋጀት የመማር ማስተማር ስራውን እያስቀጠሉ መሆናቸውን አስረድተዋል። የመማር ማስተማር ስራ ውጤታማ ማድረግ የሁሉን ርብርብ የሚጠይቅ መሆኑን የጠቆሙት ርዕሰ መምህሩም ለተግባሩ ስኬት ሁሉም በጀመረው ልክ እንዲረባረብም አሳስበዋል። ለመማር ማስተማር ስራ በተለይ ወሳኝና ተገቢ የሆነ ግብአት መጽሐፍ ነው። መጽሐፍ በአሁኑ ወቅት እንግዲህ ማግኘቱ በጣም የሚያስቸግርም ነው። የህትመት ዋጋውም ያንኑ ያህል ውድ ከመሆኑ አንጻር ይሄ ትልቅ ችግር ነው። ነገር ግን ይህንን ችግር እንደ ችግር ዝም ብለን አያየንም አይደለም። ማህበሩ ለተማሪዎች እንዲሆን ሶፍት ኮፒ ትምህርት ቤቱ ይሰጣል። ለዚህ አቅሙ ያላቸው ወላጆች ወስደው በራሳቸውም ወደ ሃርድ ኮፒ ቀይረው የሚጠቀሙ አሉ። ለመምህራንም እንደዚሁ ማህበሩ መምህራን እጅ ላይ መድረስ ስላለበት ለመምህራን እያዘጋጀ መምህራን ያንን ይዘው እንዲያስተምሩ ጥረት እየተደረገ ነው። የትምህርት ቤቱ መምህር የዋላሸት መላኩ በበኩላቸው ተማሪዎችን በመቀበል ትምህርት ከማስተማር ባለፈም በስነ ምግባራቸው ታንጹ እንዲያድጉ ትኩረት ሰጥቶ እየሰሩ እንደሚገኙም ተናግረዋል። ተማሪ ከዚሁ ማህበረሰብ የሚመጣ ስለሆነ አንዳንድ ወጣ ያሉ ባህሪ ያለበት ተማሪ ሊኖር ይችላል። ያንን ግን ከወላጅ ጋራ በመነጋገር እዚህ ትምህርት ቤት ወላጅ ቅርብ ነው። እንደምታዩት ይመጣል። በቀን ውስጥ በጣም ብዙ ወላጅ በራሱ ጊዜ ነው የሚመጣው፣ ተጠርቶ ሳይሆን ልጁን ለመከታተል ይመጣል። ለዚህ በልጁ ባህሪ ዙሪያ ላይ እኛ በምንጠራበት ጊዜ ወላጅ ቅርብ ነው ይመጣል። ከዛ በጋራ በመሆን ከኛ ጋራ እያስተካከልን ጥሩ ዜጋ እያፈራን ነው የምንገኘው። በባህሪም በእውቀትም የተሻለ ዜጋ እያፈራን ነው የምንገኘው።
ከተማሪዎች ውስጥ ያነጋገርናቸው በሰጡት አስተያየትም በተቀመጠው ጊዜ ሰሌዳ መሰረት ትምህርትን መከታተል የትምህርት ክፍለ ጊዜያቶች እንዳይባክኑ ከማድረግ ባለፈም ተገቢ የሆነ እውቀትን ለመጨበጥ ወሳኝ መሆኑን ተናግረው ሌሎችም ይህንኑ እንዲከተሉ መክረዋል። ከመምህራኖቻችን ጋር ያለን ሊንክ ወይም ደግሞ ግንኙነት እጅግ በጣም ጥሩ በሚባል ነው። ከትምህርት ጎን ለጎን ደግሞ በክፍል ውስጥ በመናጠናቸው ጊዜዎች ወይም ደግሞ በተሰጠን የጥናት ቡድን አማካኝነት የተለየ ውጤት ወይም ጥሩ ውጤት ያሻሻለን ወይ ያስገኘን እንገኛለን። አሁን ደግሞ የስድስተኛ ክፍል ተማሪዎች እንደመሆናችን የሚኒስትሪ ተፈታኞች ስለሆንን ጥሩ ውጤት ለማስገኘት በደንብ የተማረንና ያጠናን እንገኛለን። መምህራን በጥሩ ሁኔታ እያስተማሩ ነው። ትምህርታችንንም ከጀመርን ብዙ ጊዜ ሆኖናል። እናም ትምህርታችንን ከጀመርን ብዙ ጊዜ በሆነን ጊዜ ውስጥ ብዙ ነገሮችን ተምረናል። መምህራኖችም ከተማሪዎች ጋር ተግባቦት ስላላቸው ትምህርታችንን በጥሩ ሁኔታ የተማረን እንገኛለን። የ2018 የመማር ማስተማር ሁኔታው አሪፍ ነው። ከጅማሬው ብዙ ትምህርት እየተማርን ነው። አሁን የሚኒስትሪ ተፈታኝ ተማሪዎች በመሆናችንም ቅድመ ዝግጅት እያደረግን ነው። የፍትህና ዳኝነት አሰጣጥ ስርዓትን በማሻሻል ተገቢውን አገልግሎት ለህብረተሰቡ መስጠት እንዲያስችል ባለድርሻ አካላት ጋር በጋራ መስራት እንደሚገባቸው የከፋ ዞን ከፍተኛ ፍርድ ቤት አስገነዘበ። ፍርድ ቤቱ የ2018 በጀት ዓመት የዳኝነት ስራ ማስጀመሪያ ንቅናቄ መድረክ አካሂዷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ቤተልሔም ምሩ እንደሚከተለው ይዛለች። የከፋ ዞን ከፍተኛ ፍርድ ቤት ባለፉት በጀት ዓመት አበረታች ውጤት ካስመዘገቡ ተቋማቶች አንዱ ነው። ፍርድ ቤቱ የ2018 ዓመተ ምህረት የዳኝነት ስራ ማስጀመሪያ ንቅናቄ መድረክ አካሂዷል። መድረኩን አስመልክቶ አስተያየት የሰጡት ባለድርሻ አካላት የውይይቱን ዓላማ አብራርተዋል። በአጠቃላይ በ2018 ላይ የዳኝነት የአሰጣጣችን 98.54 ላይ እናደርሳለን ብለን ነው ያቀር ነው። ይህን እቅድ ለማሳካት ምን ማድረግ አለብን የሚለውን እየተወያየን ነው ያለ ነው። ያቀርነው መፈጸም መቻል አለብን። እቅድ በተግባር የማይገለጽ ከሆነ ወይም በእቅድ በተግባር የማይገለጽ ከሆነ ውጤቱ ምቹ ስለማይሆን ያቀርነውን እንሰራለን ያልነውን እንተገብራለን ያልነውን በትክክል መተግበር አለብን። ይሄንን ደግሞ ለመተግበር ምን ያስፈልጋል? መቀናጀት ያስፈልጋል፣ መተባበር ያስፈልጋል፣ ቁርጠኝነት ያስፈልጋል፣ ትጋት ያስፈልጋል። ስለዚህ ፍትህን ከተደራሽነት ከማድረግ አንጻር ፍትህን ወጥ ከማድረግ አንጻር ተገማች ከማድረግ አንጻር ያሉ አሰራሮችን እጅግ በሚባል ሁኔታ ለማሻሻል የተቋሙ የዳኝነት ፈጻሚ አካላትም ቁርጠኝነት ያላቸው ስለሆነ ይሄንን ያቀርነው እቅድ ለመፈጸም አንቸገርም የሚል እምነት ነው ያለን። ችሎታ አመራር ምን ይመስላል የሚሉትና ከችሎታ ጋር የተገናኙ ውይይቶችን በማድረግና በመግባባት ወደ ስራ ለመግባት ነው የዛሬው ፕሮግራም። ስለሆነም ይህን ስራ እንግዲህ በሚገባ ሰርተን የተሻለ ውጤት ለማስመዝገብ 2018 ላይም 2017 የተመዘገበውን ውጤት አስመዝግበን ውጤታማ ለመሆንና እኛ ዳኞችም ኃላፊዎችም እንደዚሁም ባለድርሻ አካላት ህብረተሰቡን ጨምሮ ለዳኝነት ስራው የራሳቸውን ድርሻ በመወጣት የተሻለ ውጤት አስመዝግበን ዞኑ የመልካም አስተዳደርና የፍትህ ተጠቃሚ እንዲሆን የማድረግ አላማ ይዘን ነው ዛሬ እዚህ የተገኘ። ባለድርሻ አካላት ጨምሮ በተቋሙ ቅድሚያ ሊሰጣቸው የሚገቡ ጉዳዮችን አንስተዋል። አንደኛው የችሎት መመሪያ ነው። አንዱ ሰነድ የዛሬ ሙያ ሰነድ ችሎት መመሪያ እንግዲህ ከዚህ ቀደም ባለውና እንደተለመደው እንደዚሁ ነው። ችሎት ያው በልምድ ነው ሲሰራበት የነበረው። በፊት ከጥቂት አመታት ወዲህ መመሪያ ተዘጋጅቶ በመመሪያ መሰረት ነው ስራ የሚሰራው። ከነዚህ እንግዲህ ሰፊ ይዘት ያለው ነው ሰነዱ ቢኖርም አንደኛው የችሎት ሰዓት ጠዋት የችሎት ሰዓትና ከሰዓት የችሎት ሰዓትን በሚገባ በአግባቡ ወስኖ ለህብረተሰቡ ማሳወቅ አንዱ ነው። ስለዚህ ጠዋት ከ3 ሰዓት ጀምሮ ችሎት የሚከፈት መሆኑን ከሰዓት ደግሞ ከ8 ሰዓት ጀምሮ የሚከፈት መሆኑን በተለይም ይሄ ከፋ ዞን ከፍተኛ ፍርድ ቤት በጉባኤ ወስኖ በተለየ ሁኔታ ከ3 ሰዓት ተኩል ጠዋት ችሎት የሚጀመር መሆኑን ያስቀምጧል። ከሰዓት ደግሞ 8 ሰዓት ተኩል የሚጀመር መሆኑን ነው ያስቀመጠው። ህብረተሰቡ ይህን አውቆ በሰዓቱ ተገኝቶ እንዲዳኝ ነው አንዱ የችሎት መመሪያው ጋር ተያይዞ የተነሳው ነገር። ሌላው ቅድሚያ መስጠት ለማን ቅድሚያ መስጠት አለበት የሚለውን ነው መመሪያው ያስቀምጠው። እንግዲህ ቅድሚያ የምንሰጠው አንደኛ በይግባኝ ሰሚ ፍርድ ቤት እንደገና ጉዳይ ይታይ ተብሎ በመለስበት አጋጣሚ አለ።
ይህ የሚመለሰውን ጉዳይ ከሌሎች ጉዳይ ቅድሚያ ሰጥቶ እልባት መስጠት አስፈላጊ መሆኑን፣ ሌላው ህፃን የያዙ አቅመ ደካሞች በሽተኞች የሆኑትን ጉዳይ በቅድሚያ ሰጥቶ ማየት አስፈላጊ መሆኑን፣ ሌላው የህዝብና የመንግስት ትኩረት የሚሹ ጉዳዮችን በተመለከተ ቅድሚያ ሰጥቶ ማየት፣ ሌላው በእግድ ያሉ ጉዳዮችም እንደዚሁ ቅድሚያ ተሰጥቶ እንዲታዩ የሚል ቅድሚያ ያስፈልጋቸው ጉዳዮች ናቸው። በበጀት ዓመቱ የተያዘውን እቅድ ለማሳካት ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። አንደኛ የስራ አመራሮች ተቋሙን የሚመሩት ያቀዱትን እቅድ ለመተግበር ለመፈጸም እነሱ ቁርጠኛ መሆን አለባቸው። እንዲሁም ደግሞ ፈጻሚ አካላትን ማስተባበር መቻል አለባቸው። የስራ አፈጻጸምን በየጊዜው መከታተልና መገምገም አቅጣጫ መስጠት ይገባቸዋል። እንዲሁም በስር ፍርድ ቤቶች ያሉትን የስራ አፈጻጸሞችን ክትትል፣ ግምገማ፣ ግብረ መልስ መስጠት ያስፈልጋል። ውጤቱ የከፋ ዞን ውጤት የሚሆነው በስር ፍርድ ቤቶችም ጭምር ያለው ዳኝነት ጤናማና ወጥነት ተገማች ያለው ሲሆን ነውና እነዚህን አካላት በየስራ አፈጻጸሙ መገምገም ማስተካከል የሚገባ ስለሆነ በየደረጃ ያሉ የፍርድ ቤት አመራሮች ሚና ከፍተኛ ነው የሚሆነው። ሚናቸውን ደግሞ በአግባቡ መወጣት አለባቸው። መወጣት እንዳለባቸውም ደግሞ እምነትና ቁርጠኝነት እንዳላቸው ይሰማኛል። ሌላው ደግሞ ፈጻሚዎች ናቸው። ዳኝነት አካላትን የሚሰጡ ዳኞች ናቸውና ዳኞችም ከትላንትናው በበለጠ ጥራት ያለውን ፍትህ ከመስጠት አንጻር፣ ከጊዜ አንጻር፣ ወቅቱን ከጠበቀ አንጻር፣ ወጪ ቆጣቢ ከሆነ አንጻር ባለጉዳይን እንግልት ውስጥ ሳይገባ በተገቢው ሰዓት ፍትህ ዳኝነትን የሚያገኙበትን ስርዓት ከመበጀትና እንዲሁም ከማረጋገጥ አንጻር የአንበሳውን ያክል ድርሻ የሚወጡ መሆኑን ቁርጠኞች እንደሆኑ መረዳት ተችሏል። እንዲሁም ይሄ እንዲህ ስንል እንግዲህ የዳኝነት አሰጣጥ ላይ ትብብር ያስፈልጋል፣ ቅንጅት ያስፈልጋልና ከፖሊስ ከአቃቢያን ህጎች እንዲሁም ከጸጥታ አካላት ከማረሚያ ቤት ጋር ያለው የሚኖረን የስራ ግንኙነትና ትብብር የተሻለ እንደሚሆን ከመድረኮች ያገኘንበት ውጤት ስላለ የተሻለ አፈጻጸም ይኖራል፣ የተሻለ ውጤትም እናስመዘግባለን የሚል እምነት ነው ያለን። በሌላ ዜና በ2017 በጀት ዓመት ባስመዘገበው አፈጻጸም የከፋ ዞን ከፍተኛ ፍርድ ቤት በክልል ደረጃ አንደኛ ደረጃ መውጣቱ ተገልጿል። ፍርድ ቤቱ አንደኛ ደረጃ መውጣቱ በቀጣይ የተሻለ አፈጻጸም ለማስመዝገብ የሚያነሳሳ ነው ሲሉም የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ ተናግረዋል። ሳሙኤል ቆጭታ ያዘጋጀውን ሲሆን ታደረ ጉዳዩን አስመልክቶ አስተያየት የሰጡት የከፋ ዞን ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ በፍርድ ቤቱ የህብረተሰቡን ተጠቃሚነት ለማረጋገጥ ዘርፈ ብዙ ተግባራት እየተከናወኑ መቆየታቸውን ተናግረዋል። 2017 በጀት ዓመት ያው ፍርድ ቤት ካሉት 17 መዋቅር ነው ያለው 5 ከተማ አስተዳደርና 12 ወረዳውን ነው ይዞ ከፋ ዞን ከፍተኛ ፍርድ ቤት ስራዎችን ሲያከናውን የሚቆየው። ይህም ያው ይህን ስራ እንሰራ ያው ከ10 አመት ወደ 5 አመት ከ5 አመት ደግሞ የአመቱን እቅድ ይዘን ነው ስንንቀሳቀስ 2017 በጀት አመትን ስራ አፈጻጸማችን የተገመገመው ሲገመገም የኛ የ2017 ከመስከረም 8 እስከ 10 ድረስ ነው። ያው በዞን በክልል ደረጃ ሚዛን አማን ከተማ ላይ የራሳ አፈጻጸም ግምገማ የተደረገው ውይይቱ በዛ አፈጻጸም ላይ ያለን አፈጻጸማችን ተገምግሞ አልፎም ያው ክልሉ እስከታች ድረስ ወርዶ የቼክ ሊስት ይዞ በመደገፍ ያለን ስራ መሬት ላይ ያለውና ሁኔታ ከወረቀቱ ጋር ያለውን ነገር አይቶ ምን ይመስላል የሚለውን ካየ በኋላ በዚህ ካሉት 6 ዞኖች ውስጥ የኛ አፈጻጸም 95.68 በማምጣታችን ያው ካሉት ዞኖች የተሻለ አፈጻጸም አስመዝግቧል በሚል አንደኛ ደረጃ በመውጣታችን ዋንጫ ሽልሞናል። ፍርድ ቤቱ ባለፈው በጀት ዓመት ባስመዘገበው ውጤት በክልል ደረጃ የመጀመሪያውን ደረጃ ይዟል ያሉት ፕሬዝዳንቱ ደረጃ ለመስጠት የሚያስፈልገው መሰረታዊ መስፈርቶችን አንስተዋል። ከፋ ዞን ከፍተኛ ፍርድ ቤት አፈጻጸም ብቻ ሳይሆን የ17ቱ መዋቅር የሰሩ ስራ ውጤት ነው። አልፎም ይህ የተሰራው ስራዎቹ ቀበሌ ማህበራዊ ፍርድ ቤት አለ፣ ባህላዊ ፍርድ ቤቶች አሉ። በዛ ደረጃ የተደራጁት የቀበሌ ማህበራዊ ፍርድ ቤትና ባህላዊ ማህበራዊ ፍርድ ቤቶች በአሁኑ ደረጃ እንደከፋ የተሻለ አፈጻጸም በመኖራቸውና የተሻለ አፈጻጸም መኖሩም ደግሞ በከፋ ቴሌቪዥን
ያው እኛ የሰራነው ስራዎች ያው በእይታ የምታዩትም አሉ። ሁለት ደግሞ በእይታ መኖሩም አልፎም ከፊቲ ሚኒስቴር ድረስ ታች ወርዶ ሺሾንዴ ከተማ ላይ ደርሰው አይተው ሌላ የተሻለ ስራ አፈጻጸም መኖራቸውን ገምግሞ የተመለሱ በመሆኑ አልፎም ከዛ ጀስት ፎር ሎው የሚባለው የግል ድርጅቶችም እነሱም በራሳቸው ስልጠና ለመስጠትና ለመደገፍም ባለፈው መስከረም 10 ላይ ከክልሉ አፈ ጉባኤና የብሔረሰቦች ምክር ቤት አፈ ጉባኤ ድረስ ከባለድርሻ አካላት በሙሉ በተገኙበት ታች ቀበሌ አጋሬ ሺሾንዴ ወረዳ አጋሬ ቀበሌ በሚባል ቦታ ላይ ወርዶ የተሻለ ቦታ ስራ መኖሩን አይቶ እነሱም አመስግነው በመመለሳቸው የዚህ አፈጻጸሙ ድምር ውጤት የኛ የተሻለ ውጤት ያስመዘገም መሆናችን ነው ወንተ ሽልማት ያገኘ ነው። ይህን ሽልማት ስናገኝ ደግሞ ለዛሬው በዚህ አመት የሚያበቃ ሳይሆን ቀጥለን ለመሄድ ጠንክረንም በፊት የሚሰሩትንም እስከ ታችኛው መዋቅር ያሉን ሰዎችንም ዞርን በመፈተሽ ክትትል አድርገን የተሻለ ውጤትም ለመቀጠሉ 2018 ለማስመዝገብ ያው እቅድም ግብ ስምምነትም ዛሬ መስከረም 20 ላይ ከዳኞች ጋርም ከሰራተኞች ጋርም ውይይት ያደረግ ነው። ከአራቶሽም በጋራም የተናገርነው ነገሮች አሉ። እሱንም ያው በጋራ ለመስራት እሱ ዝግጁ ነን። ከመስከረም 21 ጀምሮ ስራዎችን ለመስራት ዝግጁ ላይ መሆናችን ነው ለመግለጽ እንፈልግ። ፍርድ ቤቱ በክልል ደረጃ ባስመዘገበው ውጤት የመጀመሪያ ደረጃ መውጣቱ ለቀጣይ ተግባር አበረታች መሆኑን የተናገሩት አቶ መንግስቱ በሚቀጥለው አመት የተሻለውን ውጤት ለማስመዝገብ ጉዳዩ የሚመለከታቸው አካላት ትኩረት ሰጥተው መስራት እንዳለባቸው አሳስበዋል። ፊቲ ያው ሰው ህብረተሰቡ ፊቲ ለመፈለግ ነው ከገጠር ከቀየው እየመጣ ያለው። ፊቲ ለመስጠት ደግሞ ያንዳንዱ ተቋም ደግሞ ዝግጁ ሆኖ መጠበቅ አለበት። ያው ደካማ ነው የኛ ህብረተሰቦች ከሩቅ ቦታ ነው የሚመጡት፣ ብዙ ኪሎ ሜትር ተጉዞ ነው የሚመጡት። ለዚህ ምን ያስፈልጋል? ፊቲ የሚሰጥ ባለሙያም ሆነ ሰራተኛም ካሁኑ ዝግጅት ያረገ ስለሆነ ለስራ ወደ ስራ ለመስራት ዝግጅት ያረገ ስለሆነ እኛ ደግሞ ለዛ ስራ መነሳሳት የግድ ከራሳችን ያስፈልጋል የሚል ስለሆነ እሱንም አነቃቂያ ነገር ያደረግን ነው። ሁለት ደግሞ በፍርድ ቤት ብቻ ውጤት ጠብቆ መሄድም አይቻልም። ፖሊስ አለ፣ አቃቤ ሕግ አለ፣ ማረሚያ ቤቶች አሉ። ታች ቀበሌ ጸጥታ ክፍልን ራሱ ድረስ ያው ተፈላጊ ማቅረብ ነው ዋና ነገር፣ ማስረጃ ማቅረብ ዋና ነገር። እነሱ ካቀረቡ አፋጣኝ ፊቲ ከሰጠ ጥራት ያለው ውሳኔ የሚሰጠው ከሆነ የተሻለ ውጤት እናስመዘግባለን የሚል እምነት አለን። ፍርድ ቤቱ የተሻለውን ውጤት እንዲያስመዘግብ የበኩላቸውን ድርሻ የተወጡ አካላትን የፍርድ ቤቱ ፕሬዝዳንት አመስግነዋል። የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ከሚመለከታቸው አካላት ጋር እየሰራ መሆኑን የቦንጋ ከተማ አስተዳደር ገለጸ። የከተማ አስተዳደሩ በባንዲራ መንደር ዝቅተኛ ገቢ ያላቸውን ሴቶች በማደራጀት 600 የሚሆኑ የ48 ቀናት የዶሮ ጫጩቶችን አበርክቷል። ሀብታሙ ልስላሴም በቦታው ተገኝተው ርክብክብ ያደረጉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ክልሉ የዶሮ ቤቶችን ሰርቶ እንደሰጠ በመግለጽ ይህንን መነሻ በመያዝ አካባቢውን የዶሮ መንደር በማድረግ የተሻለ ስራ በመስራት ውጤታማ መሆን እንዳለባቸውም አስገንዝበዋል። ለእያንዳንዷ ሴት 20 ዶሮ በሙሉ 600 ዶሮ ነው የገዛ ነው። እንደሚታዩት የ48 ቀን ጫጩት ነው የወሰዳችሁ ያለው። ይሄ እንግዲህ ይሄን ሲትወስዱ የሚጠበቀው ምንድነው? ዶሮ መንደር ስንል አሁን የእናንተ መንደር ከቀድሞ መንደር የተለየ ነው ማለት ነው። ከዚህ በኋላ ይሄ 30ውን እንደዚህ ኩታ ገጠም የሄደ ሰው ዶሮ መንደር ከአንድ ዶሮ ቀጥሎ አንድ ዶሮ አሁን ይሄ የመጀመሪያ ሞዴል መንደር ነው። እያሰፋ እንሄዳለን። ለቀጣይ የእናንተ ለሌላው ነገር ትምህርት ሰጪ መሆን አለበት። ሌሎች ላይ እየሰፋ እንደ ይሄ ስራ እየሰፋ ሄዶ ይሄ የሌማት ትሩፋት ኮንሰፕት እና የሌማት ትሩፋት አላማ እዛው ሳለ ሴቶችን ኢኮኖሚያዊ ተጠቃሚ ማድረግ ነው። በራሱ ሴቶች በኢኮኖሚ ይጠቀማሉ። እናንተ አሁን ዶሮ ቤት በነፃ ይሄ ዶሮ በነፃ ሲሰጥ ከእናንተ የሚጠበቀው ምንድነው?
በደንብ በአግባቡ መቆጣጠር፣ ማሳደግ፣ ማኔጅ ማድረግ ማለት ነው። 600 የ48 የቀን ዶሮ ጫጩት ተገዝተው የተሰጠ መሆኑን የተናገሩት አቶ አስማማው አደመም የሴቶችን ተጠቃሚነት ለማረጋገጥ በተለያዩ አደረጃጀቶች ተሳታፊ በማድረግ የስራ ባህላቸውን ማሳደግ ይገባል ብለዋል። እናንተ ማዘጋጀት ያለባችሁ መኖ ከምን እንደሚሆን ምክር ሀሳብ መስጠት አለባቸው ባለሙያዎቹ። እኛ ጋር የከተማ ባለሙያ አለ። የከተማ ግብርና ጽሕፈት ቤት እያንዳንዳችሁ ደጅ ደርሶ እንዴት ማኔጅ እንደሚታረጉ ይቆጣጠራል። ትምህርት ይሰጣችኋል፣ ድጋፍ ይሰጣችኋል። ያንን ድጋፍና ትምህርት ወስዳችሁ ለዶሮ መሰጠት ያለበትን ይሄ አስፈጭታችሁ መኖ የሰጣችሁ ልክ ለእንቁላል ጊዜ ሲደርስ ከዚህ የምታገኙት ትርፍ ቀላል አይደለም ማለት ነው። ምክንያቱም ምንድነው የዶሮ ወጪ የላችሁም፣ የቤት ወጪ የላችሁም። በቤታቸው እነዚህ ይሄ ቤት በአንድ በኩል ምግብ የሚሰጥበት በአንድ በኩል ውሃ የሚሰጥበት በጥሩ ሁኔታ የተሰራ ነው። የግብርና ባለሙያዎች ልዩ የሙያ ድጋፍ በማድረግ ሞዴል የዶሮ መንደር ሆነ ሌሎችን በመቀመር መስራት እንዳለባቸውም አስገንዝበዋል። ይሄ ማለት ቋሚ የዶሮ መንደር ነው ማለት ነው። የዶሮ ቤት ቋሚ የሆነ በእጃችሁ አለ። ግን በዛው ረገድ ደግሞ ለውጣችሁን የሚመዘግብ ለውጣችሁን የሚከታተል መለወጥ አለባችሁ። በዛ ያመጣችሁት ለውጥ መኖር አለበት። እዛ መንደር ይሄ ዶሮ ያለበት ቤትና ይሄን ዶሮ የሚታረቡ እናንተና ከማረቡት መካከል ለውጥ ከሌለ ያው ነው ማለት ነው። እናንተ ኢኮኖሚካሊ መጠቀም አለባችሁ። ሌሎችም የእናንተን ፈለግ ተከትለው እንደ አራያ ወስዶ መለወጥ አለባቸው። ይሄ ስራ ደግሞ በከተማው በደንብ መስፋት አለበት። ሰፍቶ እንዲሄድ ደግሞ የእናንተ የመጀመሪያዎቹ የእናንተ ተጠቃሚነት ለሌላው አነሳሽነት ስለሚኖረው በደንብ እናንተ ኃላፊነታችሁን እንድትወጡ ይገባል እያልኩ አቶ ግዛቸው ታዘበ የክልሉ ግብርና ቢሮ የእንስሳት መኖ አቀራረብ ክትትል ዳይሬክቶሬት በበኩላቸው በክልሉ ከሚሰሩ ሰፊ ስራዎች አንዱ የዶሮ እርባታ ስራ ነው በማለት በክልሉ በርካታ የዶሮ መንደሮች መፈጠር መቻሉንም ተናግረዋል። በአንድ መንደር ውስጥ 50 ሰዎች የሆኑ እያንዳንዳቸው ደግሞ 7 የሀገረሰብና 25 የተሻሻሉ ዶሮዎችን ይዞ በትንሹ 32 ዶሮዎች ተይዞ የሚጀመርበት የዶሮ ሀብት ልማት ስራ ነው ማለት ነው። እንግዲህ እንደ ክልል በሁሉም ዞኖች በአብዛኛው ወረዳዎች ውስጥ በርካታ የዶሮ መንደሮች አሉን። በእነዚህ የዶሮ መንደሮች ላይ በርካታ ስራዎችን እየሰራን ለውጥ ማምጣት እየቻልንበት ያለ ስራ ነው ማለት ነው። አቶ ግዛቸው ይህንንም ማጠናከር እንደሚገባም ተናግረዋል። አሁንም የምናየው እዚህ በካፋ ዞን ቦንጋ ከተማ ላይ አንድ ሞዴል የሆነ የዶሮ መንደር ለመመስረት 30 ሴቶችን አሳትፈን የዶሮ ቤት ሰፖርት ተደርጎ እንደ ክልል እንደ ከተማም ደግሞ ለእያንዳንዳቸው 20 ዶሮዎች ተሰጥቷቸው ሞዴል የማድረግ ስራ ለመስራት ጅምር ላይ ነው ማለት ነው አሁን ያለ ነው። እንግዲህ ድጋፍ የተደረገላቸው እናቶች ለተደረገላቸው ድጋፍ ምስጋና በማቅረብ ጠንክሮ በመስራት ኑሯቸውን ለማሻሻል እንደሚሰሩና ተጠቃሚነታቸውን ለማረጋገጥ እንደሚሰሩም ተናግረዋል። በጣም ደስ የሚልና በጣም ብርታትና ጥንካሬ እንደሚሰጠን ለኛ ከኛ ራዕይነት ወስዶ ሌሎቹም እንዲሆኑልን በጣም የሚፈልገው በጣም እድገታችንን በጣም በሰፊው አሳይተን ከመንግስት ድጋፍ ለማግኘት በጣም እንደምንጥር ደግሞ ይሄን እድል መጀመሪያ ላዘጋጀን ለእግዚአብሔር ምስጋና ይድረሰው። ይሄን እድል እግዚአብሔር ሲያዘጋጀን ደግሞ የከተማ ክልል ቢሮ፣ ከተማን አስተዳደር፣ ግብርና ቢሮ፣ ከተማ ከንቲባችንን እግዚአብሔር ይባርካቸው። ከዚህ የተነሳ ይሄ እድል ሲሰጠን ሴቶች ስራ ይችላሉ፣ ግን በብዙ ነገር እየተገደብን አቅም እያለን ገንዘባችን የባሎቻችንን እጅ እየጠበቅን በብዙ የምንቸገር ሴቶች አለን። ለምን ሴቶች በድሮ የተሰጠን ስያሜያችን ሴት በቤት ብቻ የባልን እጅ መጠበቅና ልጅ ማሳደግ ነበረ በድሮ ዘመን። አሁን ግን እግዚአብሔር ሲረዳን በዚህ በለውጡ መንግስት ሴት ጎበዝ እንደሆነች በብዙ ቦታ መድረስ እንደምትችል ሰርታ ራሷን መለወጥ ልጆቿን ማሳደግ ማስተዳደር ሀገሯን መለወጥ ብዙ ስራ መስራት የምትችል ብቁ ችሎታ ያላት ሴት ናት። ክልሉ ግብርና ቢሮ እኛ ዶሮ ቤት አሰርተን እናቀርባለን 30 ኩታ ገጠም ይሄንን በትክክል ማኔጅ አድርገው መጠቀም ለሚችሉ ሴቶች ይመልመሉና ምልመላ ተደርጎ ዶሮ ቤት አሰርተን ይሄ ዶሮ ቤት የሚታዩት ውድ ነው። በጣም በግል ሲገዛ በጣም ውድ ነው። ሲናይ ቀልድ ይመስላል። ይሄ እዚህ አሁን ክላስተር ማዕከልም ዋጋውን ጠይቃችሁ መስማት ትችላላችሁ። በእኛ ከተማ በክላስተር ማዕከልም ተሰርቶ እየተሰራጨ ነው ያለው።
እየተሸጠ ነው ያለው። አንዱ የሚሸጥበት ውድ ነው። ይሄን ሁሉ ለ30 የሚሆን ዶሮ ቤት እንዲዘጋጅ አድርጎ በጀት መድቦ ይሄን ያቀረበው የክልላችን ግብርና ቢሮ ስለሆነ ይሄንን ዶሮ ቤት ለሴቶች ተጠቃሚነት ብሎ ይሄን ላቀረበው ለክልሉ ግብርና ቢሮ አንድ ምስጋና ብታቀርቡላቸው። የመሬት አጠቃቀም ስርዓትን በማሻሻል ምርትና ምርታማነትን ለማሳደግ መስራት እንደሚገባ የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታወቀም። በወረዳው ዘላቂ መሬት አያያዝ ፕሮግራም በጋማላኒ ለተቋቋመው የተፋሰስ ተጠቃሚዎች ህብረት ስራ አመራሮችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ቤተልሔም ምሩ ተጨማሪ ይዛለች። በቢጣ ወረዳ በዘላቂ መሬት አያያዝ ፕሮግራም በጋማላኒ ተፋሰስ ለተቋቋሙ ተጠቃሚዎች ህብረት ስራ አመራሮችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥተዋል። በስልጠና መድረኩ ንግግር ያደረጉት የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አብዱ ኡስማን በፕሮጀክቱ ድጋፍ ማህበረሰቡን በማደራጀት ተጠቃሚ ማድረግ የተቻለ መጥቷል ብለዋል። እነዚህ ማህበራት በመደገፍ የተሻለ ውጤት ማስመዝገብ እንዲቻልም ርብርብ ማድረግ ይገባል ብለዋል። ፕሮግራሙ የተፋሰስ ስራዎችን በተለያዩ ቀበሌዎች በመተግበር ከሚያከናውናቸው የአፈርና ውሃ ጥበቃ ስራዎች ባለፈ የችግኝ ጣቢያዎችን በማቋቋም የደን ተከላን እያከናወነ እንደሚገኝ አብራርተዋል። የወረዳው ምክትል አስተዳዳሪና ጤና ጽህፈት ቤት ኃላፊ አቶ ተክላ አባየለ በበኩላቸው የተጎዱ አካባቢዎችን መልሶ በማልማት ምርትና ምርታማነትን ለማሳደግ እየተሰራ መሆኑን ጠቁመዋል። የተፋሰሱ ተጠቃሚ የህብረተሰብ ክፍሎችም ይህንን አጋጣሚ በመጠቀም ለለውጥ ዝግጁ ሊሆኑ እንደሚገባ አስገንዝበዋል። ግብር ከፋዩ ማህበረሰብ በአዲሱ የገቢ ግብር አዋጅ ቁጥር 1395/2017 ማሻሻያ የተደረገባቸው ዋና ዋና ድንጋጌዎችና በሌሎች ሀሳቦች ዙሪያ በተደረጉ ለውጦች የሽንዳ ከተማ አስተዳደር ስልጠና እየሰጠ ይገኛል። በመድረኩ ተገኝቶ ንግግር ያደረጉት የሽንዳ ከተማ አስተዳደር የኢኮኖሚ ዘርፍ ኃላፊ አቶ አድነው አሰፋ ስልጠናው የግብር ከፋዮች አዲሱን አዋጅ በበቂ ሁኔታ እንዲያውቁ፣ መብትና ግዴታዎቻቸውን እንዲረዱ እንዲሁም የግብር አከፋፈል ስርዓትን ውጤታማ ለማድረግ ያለመ ነው ብለዋል። ኃላፊው አክለውም የገቢ ግብር አዋጅ ማሻሻያ ዝቅተኛ ገቢ ያለው የህብረተሰብ ክፍሎችን የግብር ጫና ለመቀነስ ዓላማ ያደረገ እንደሆነም ተናግረዋል። በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ዙሪያ በተደረገው ለውጦች ላይ የተዘጋጀ የግንዛቤ ማስጨበጫ ሰነድ የሽንዳ ከተማ አስተዳደር ገቢዎች ዩኒት አስተባባሪ አቶ መላኩ ወልደ ገብርኤል አቅርበዋል። በቀረበው ሰነድ የግብር መሰረትን ማስፋት፣ የግብር ስርዓቱ ላይ የሚታዩ የፍትሐዊነት ችግሮችን መቅረፍ፣ የአነስተኛ ንግድ እንቅስቃሴዎች የግብር አከፋፈል ስርዓት ቀላል እንዲሆን ማድረግ፣ ካፒታልን በማቀናጀት ለኢንቨስትመንት ተግባር ለማዋል የሚደረገው ጥረት ማገዝ፣ የታክሱን መሰረት ለመሸርሸርና ታክስ ለማጭበርበር በር የሚከፍቱ አሰራሮችን መከላከል እንዲሁም ግልጽነት የሚጎልባቸው አንቀጾች ምክንያት የሚፈጠሩ ውጣ ውረድ ማስቀረት እንደሆነም አብራርተዋል። በቀረበው ሰነድ ዙሪያ ስልጠናው ተሳታፊዎች ሀሳብና ጥያቄ የተነሳ ሲሆን አቶ አድነው አሰፋ ማብራሪያ ሰጥተው መድረኩም ተጠናቋል ሲል የዘገበው የወረዳው የመንግስት ኮሚኒኬሽን ጉዳዮች ነው። አዲሱ ስርዓተ ትምህርት ታላቁ የኢትዮጵያ ህዳሴ ግድብን የተመለከቱ በርካታ ምዕራፎችን ያካተተ መሆኑን የትምህርት ሚኒስቴር አስታወቀም። በሚኒስትሩ የማህበራዊ ሳይንስ ስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ኡመር ኢማም የግድቡ መመረቅ የታሪክ ትምህርቶችን ከፖለቲካዊ ትርክት ወደ ማህበራዊ ኢኮኖሚያዊ ይዘት እንዲቀየር አድርጎታል ብለዋል። አዲሱ ስርዓተ ትምህርት ግድቡን የተመለከቱ በርካታ ምዕራፎችና ንዑስ ምዕራፎችን ማካተቱንም አመላክተዋል። የህዳሴ ግድብ አጠቃላይ ሁኔታ በስርዓተ ትምህርት ውስጥ መካተቱ ሉዓላዊነትን የሚያረጋግጥና የሀገር ፍቅርን የሚያሰርጽ መሆኑን ጠቁመው ለህብረ ብሔራዊ አንድነትና ትውልድን ለመገንባት ከፍተኛ አስተዋጽኦ እንዳለው አስገንዝበዋል። ስለ ግድቡ አጠቃላይ ሁኔታ ህጻናትና ታዳጊዎች መማራቸው ብሔራዊ ኩራትና ለተጨማሪ ስራ ተነሳሽነት የሚፈጥር እንደሆነም ተጠቁሟል። ኢትዮጵያ በዓለም መድረክ ስሟ ሲጠራ ሰንደቅ ዓላማዋና ብሔራዊ መዝሙሯ አብረው እንደሚያስተጋቡት ሁሉ ህዳሴ ግድቡም ብሔራዊ አርማ እንዲሆን ለማድረግ በትምህርት ስርዓት ውስጥ እየተሰራ ነው ብለዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋት ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከክፋት ቴሌቪዥን የሚቀጥሉ ፕሮግራሞችን እንድትከታተሉ የጋበዙ ዜናዎችን ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ። ሰላም